ከናት ሆድ ስትወጣ ከአማራ እናትና አባት ስትወጣ ብቻ አንተ ሙሉ የኢትዮጵያዊነት ሰርቲፊኬት ይሰጣል። ሙሉ ተፈተነ የምታልፈው ደግሞ በነ ጆከር እግር ስር ነው፣ በነ ሞጣ እግር ስር ነው የምታልፈው። እነሱ ናቸው፣ በእነሱ ስር ነው እንደዚህ የምታልፈው። በእነሱ ቀጭን ገመድ ላይ ነው የምትፈተነው። ሙሉ መታወቂያ የሚሰጥ በእነሱ ነው። ሌላ ዘር ስትሆን ብዙ መልፋት አለብህ። ብዙ አይታችኋል። ነጮች በጣም ሌዚ ሆነው ራሱ ነጮች የደረሱበት ለመድረስ አንድ ጥቁር በጣም ከነሱ እጥፍ መስራት አለበት አይደል? ከአማራ ውጪ ሌላ ብሔር ብሔረሰብ ኢትዮጵያዊ የሚል ነገር ሊሰጠው ሊታዘንለት በጣም መጣር መልፋት አለበት። በማን ሰርቲፊኬት ሊሰጠው? በነ ጆከር ሊሰጠው እና በሰፐርቶሮቹ ሊሰጠው። እሺ ምሳሌ ልስጣችሁ። ለሄለን ይቅርታ አርጉላት ብላችሁ እንኳን ምሳሌ ስትሰጡ ምን ያላችሁት? ለአማራ ሄለን ስትረዳ ነበር ብላችሁ ነው እንትን እንኳን ምሳሌ እንኳን ያነሳችሁት አይደል? አያችሁ፣ እኔ አማራ ረድቼ ባይሆን ኖሮ ለይቅርታ እንኳን የሚበቃ ምክንያት አልነበረኝም ማለት ነው። ገብታችኋል? ግልጽ አያችሁ። ነፍስ ገዳይ ይሁን ባለጌ ይሁን ቁሻሻ ይሁን ደደብ ይሁን ሙትቻ ይሁን አማራ ሆነ ብቻ ወይ ጎንደር ጎጃም ላይ መፈጠር ሙሉ የኢትዮጵያ ሰርቲፊኬት ይዘን የምትወጣው ያለታ ከናት ሆድ። ሌላውስ ብሔር ብሔረሰብ ጎዶሎ ነው፣ ሃርድ ወርከር መሆን አለበት ይህን ሰርቲፊኬት ለማግኘት። እዚህ ሚዲያ ላይ ተረዳሁት ይሄንን ነው። እንዳትረሱት። ለእኔ እንኳን ይቅርታ ስትጠይቁ ያቀረባችሁትን ምክንያት አስባችሁታል? ሄለን የአማራን ህዝብ ስትረዳ ነበር ብላችሁ ነው። ባረዳ ኖሮ ምንም ምክንያት አልነበረኝም ማለት ነው። እሺ እቺን ያዟት፣ መቼም እንዳትረሷት። እኔ አይምሯችሁ ሊቀይር አይደለም፣ ዝም ብላችሁ እዩት። እዚህ ሚዲያ ላይ የሚከናወነው እዚች ሚዲያ ላይ ሰው ተብሎ ወይ ኢትዮጵያዊ ተብሎ ሰርቲፊኬት ሊሰጠው ወይ አማራ ሆነ ጎጃሜ ወይ ጎንደሬ መሆን አለብህ፣ ወይንም ደግሞ እጥፍ በጣም ስታለጠልጥ መታየት አለብህ። ያ ብቻ ነው ወረቀት የሚያሰጥ። ገብቶቿል? ዝም ብዬ ቪዲዮቹን ሰማዋቸው ወደኋላ። ለእኔ እንኳን ለመለመን ይቅርታ ለመጠየቅ እንኳን ሲቀርብ የነበሩ ምክንያቶች ሄለን እብናትን ረድታለች፣ ሄለን ወሎ ረድታለች፣ ሄለን እንትን ረድታለች ነው። አያችሁ፣ ባረዳ ኖሮስ ምንም ማለፊያ ወረቀት አልነበረኝም ማለት ነው። እንደዛም አልታለፈም። ለምን ያለታ ተደማጭነት እንኳን ቢኖር በሁለተኛው ቀን ማንነቴ አልተረሳም። ማንነቴ ከአይምሯችሁ ሊወጣ አልቻለም። ለዛ ነው እኛ ችግር የለብንም ሆልድ አድርገው ክሱን ሄለንን በረዥም ገመድ እንደታሰረች ውሻ ኮንትሮል ያደርጉ የፈለጉት። ገብቶቿል? ምክንያቱም እኔ ትልቅ የህይወታቸው ፖይንታቸው ነኛ። ገብቶቿል? እኔ በጣም እንትን ነኝ። ገብቶቿል? ወልቃይት ጠገዴ ነኝ እኔ ማለት ዶክተር አብይ ነኛ። መነሻም መድረሻው ምን ነኝ ማለት ነው። ገብቶቿል? ሚዲያ ላይ ሰው ኢትዮጵያዊ ተብሎ ሊመዘገብ ወይ ሰሜን ተወልድ መወለድ አለብህ ወይም ደግሞ ለሰሜን አገልጋይ ሆነ መመዝገብ አለብህ። እኔ ሚዲያም እዚህ ሚዲያ ላይ ያለው ህይወት ያስተማረኝ እችን ብቻ ነው። ገብቶቿል? 100 ኪሎ ስንዴ ለድሬዳዋ ለተፈናቀሉት ወገኖች ሰጥቼ ቢሆን እናቴ ትሙት ቀይ ምንጣፍ አንጥፎ ነው የሚቀበሉ። እንደዛም ግን ፊት ነስተውኝ አያውቁ። እሺ እኔ ላይ ቦርድ ፈጥራችሁ ተወያዩ። ይሄን ነገር ዛሬ ምንም ላይ መስላችሁ ይችላል። ራሱ ባለቤቱ ሌሎቻችሁ ነገ የምታዩት ነገር ነው፣ ሩቅ አይደለም። አሁን ከትንሽ ሰዓታት በኋላ ወይም ደግሞ ወደ ኋላ ተመልሳችሁ እስቲ ነገሮችን አስቧቸው እስቲ። አንድ ሰው ኢትዮጵያዊ ነው ለመባል
አንድ የኦሮሞ ዜጋ፣ አንድ የዱባብ ዜጋ፣ አንድ ትግራይ ምናምን ከኋላው አረንጓዴ ቢጫ መለጠፍ አለበት። ከዛ ደግሞ ለሌላ ሲጮው እንጂ ለራሱ ሲጮው መታየት የለበትም። ታውቃላችሁ። አማራ ግን ለራሱ ብቻ ጮሆ ኢትዮጵያዊ ነው። ለሌላው መጮህ አይጠበቅበትም። ኦሮሞ የኢትዮጵያ መታወቂያ ሊሰጠው ለአማራ ሲጮህ መሰማት አለበት። ለራሱ ሲጮህ ዘረኛ ነው። ሚዲያ ላይ ተሰማሁት ይሄንን ነው ማለት የተረዳው 100% this is fact። ይሄ ከኔ ጋር እንዳታወሩ፣ ከሰው ጋር እንዳታወሩ፣ ዲስከስ አታርጉበት። አንድ ጊዜ እስቲ ብቻችሁ እንደመቀበር ስትሞቱ ማንም አጋር ሰው እንደሌላችሁ እናታችሁ እንኳን ከናንተ ጋር መቃብር እንደማትገባ አስባችሁ እስቲ አንድ ጊዜ አስቧት። ውሸት ነው? ውሸት ነው? ችግር የለም። ከራሳችሁ ጋር እንድታወሩ ነው ፈልገው። ይሄ ዘረኝነት ምናምን አለ። አማራ እርሜድል ሙኩን አማራ እያለ እሱ ሙሉ ኢትዮጵያ፣ ኦሮሞ ግን ኦሮሞ እያለ ኢትዮጵያዊ አይደለም። አናሳ ነው፣ ዘረኛ ነው። አንድ ቀን ለአማራ የጮኸ ቀን ያለታ ኢትዮጵያዊ ሰርቲፊኬት የሚሰጠው ደግሞ በነማን ነው? በነ ጆከር እውነት በነ ዮኒ ነው የሚሰጠው እና ከኋላ ባሉት በነ አቡፋኖ ነው እንትን የሚባለው። ገብቶቻል? ዛሴት ግለሰብ ሆነ ግለ ወሲብ እኔ ምን አገባኝ? ንፍጣም ስለ ሚዲያ ነው ማወራላችሁ። እከካ ይሄ እውነት ነው። እሺ እውነት ነው። this is reality and the fact። እኔ ያወራው ስለ ልጄው ላይ ነገርኳችሁ ያልተዋጠላችሁ ሰሜን አይደለም ደቡብ የምሸት ሰው አይደለም። ያ አይደለም አይደል? ያ ይሄ ሁላ ፕሪንሲፕልና ሚዛን ግን ሚዲያ ላይ ብቻ እንደሆነ ወቁት። ጀስት ሚዲያ ላይ ይሄ ሁላ ሚዛናችሁን ብትደረድሩ ሜትር ብትመትሩ ይሄ ሁላ ሚዲያ ላይ ብቻ ነው። የሚሰለች ስድብ ጋር ብቻ የሚሰለች ወሬ ብቻ ነው። እንዳትረሷት። ያ ምድር ላይ ስለ እኩልነት እንጂ ስለ በላይነት የሚወራበት ሰዓት አይደለም። እኩልነት ነው የህዝብ የዓለም ጥሪ እንጂ የበላይነት የለም። ከእንግዲህ ሲናፍቅህ ይኖራል። ሚዲያ ላይ መረመጥመጥ ትችላለህ። ባዶ ርምጥምጥ የደሃ ኩሽና ይመስል ስትር መጠመጥ ትኖራለህ። አጉል ምናምን ግን ሰው ያያል። ይሄንን ነገር አሁን ወይስ ነግራችሁ ወይ ካሁን በፊትም ቀድማችሁ የተረዳችሁት ይሄን እይታ ልክ ነው ልክ አይደለም? እስቲ አጽድቁት። ዩቲዩብ ላይ ያላችሁ አጽድቁት። አንድ ከአማራ ብሔረሰብ ውጪ ሌላው ብሔረሰብ ኢትዮጵያ የሚባል ሰርቲፊኬት ሊሰጠው ሃርድ ወርከር መሆን የለበትም ወይ? በራሱ ዘር ላይ መናገር መብት የለውም። ስለ አማራ ብቻ ማቀንቀን አለበት። አንድ አማራ ግን ለሌላው ዘር መቆም የለበትም፣ ግዴታ የለበትም። ስለ አማራነቱ ብቻ እያቀነቀነ ግን ሙሉ የኢትዮጵያ ሰርቲፊኬት አለው። ይሄን ነገር ልክ ነው ልክ አይደለም ዝም ብላችሁ በጭፍን ልክ ነው ምናምን እንድትሉ አልፈልግም። አንዴ ቆም በሉና አስቡት። ሚዲያ ላይ እስከዛሬ የምታዩትን እዩት። አንድ የኦሮሞ ልጅ አይታችሁ ከሆነ ኢትዮጵያዊ ነው ተብሎ ዩዝ የሚደረገው እንዲህ ዩዝ የሚያረጉበት የሚጠቀሙበት ኦሮሞነቱን ጠልቶ ወይም ደግሞ ረስቶ ወይ ተጠይፎ ወይ ደብቆ
አማራን አትንኩ ሲል ብቻ ነው። ይሄን ታውቃላችሁ አይደል?